ስምረት የሚባል ፓርቲ ተመሰረተ። አሁን የተሰጠን ጊዜያዊ እውቅና ነው። ይህ ማለት ደግሞ በ3 ወራት ውስጥ ጠቅላላ ጉባኤ ማድረግ አለብን ሲሉ ከመስራቾቹ አንዱ አቶ ጣዕመ አረዶም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለእነጌታቸው ረዳ አዲስ ፓርቲ ጊዜያዊ የምዝገባ ፈቃድ መስጠቱም ታውቋል። የምርጫ ቦርድ ፈቃድ ቦርዱ የተሰጠውን የስልጣን አዋጅ ጠቅሶ ይህ የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፈቃድ ለዲሞክራሲያዊ ስምረት ትግራይ ወይም ስምረት ዛሬ ግንቦት 18 ቀን 2017 ዓ.ም ተሰጥቶታል ይላል። አዲሱ ፓርቲ በበኩሉ ከብሔራዊ ምርጫ ቦርድ ዛሬ ጊዜያዊ ፈቃድ እንደተሰጠው አረጋግጧል። ከብሔራዊ ምርጫ ቦርድ ጊዜያዊ ፈቃድ ተሰጥቷችኋል ተብለው በሚዲያ አካላት ለተጠየቁት ሲመልሱ የትግራይ ምግብ መድኃኒትና ጤና ተቋማት ቁጥጥር ባለስልጣን ዋና ዳይሬክተርና የአዲሱ ፓርቲ አባል አቶ ጣዕመ አረዶም አዎ ዛሬ ተሰጥቶናል የሚል ምላሽ ሰጥተዋል። የተሰጠን ጊዜያዊ እውቅና ነው። ይህ ማለት ደግሞ በ3 ወራት ውስጥ ጠቅላላ ጉባኤ ማድረግ አለብን። ከጠቅላላ ጉባኤ በኋላ ህገ ደንቡ፣ ፕሮግራሙ ስምም ጭምር መቀየር ካለበት ሊቀየር የሚችልበት እድል አለ ብለዋል። የቀጣዩን ቀሪ ሂደት በተመለከተም ለአባልነት ሚኒመም ሪኳየርመንት 4000 ሰዎች ናቸው የሚያስፈልጉን። እነርሱን አስፈርመን እናስገባለን። ከዚያ በላይ ሊሆን ይችላል፣ ግን ሚኒመሙ 4000 ስለሆነ ነው ሲሉ አስረድተዋል። የህዝብ ውይይት እንደሚደረግ ፕሮግራሞችንም ለህዝብ ይፋ እንደሚያደርጉ የተያዙት ፕሮግራሞች መጨመር መቀነስ አለበት የሚል አስተያየት ካለም በጠቅላላ ጉባኤው እንደሚስተናገድ ጠቁመዋል። አዲሱ ፓርቲ የተሰጠው ጊዜያዊ ስያሜ ምንድነው ተብለው ለቀረበላቸው ጥያቄ አቶ ጣዕመ ዲሞክራሲያዊ ስምረት ትግራይ ወይም ዲሞክራቲክ ሶሊዳሪቲ ትግራይ በአጭሩ ደግሞ ስምረት የሚል ስም ነው የተሰጠው የሚል ምላሽ ሰጥተዋል።